እኔ ያው ይሄን ነገር ሰራሁት ሰዎች መጥቶ ሲጠቀሙ ሰዎች ሲደሰቱ አንተም ታድጋለህ ሰዎችም ደግሞ ማግኘት ያለባቸውን ሲያገኙ እጅግ በጣም ደስ ይላል። ምንም አይቻ ነገር የለም። ቀደም ብያለሁ ይሄ ሀገር ሀብት ነው። የሚፈልጉትን ነገሮች መጥተው እዚህ ቦታ ላይ በቅርበት የሚያገኙበት ሚስ ተፈጥሯል። ይሄ ነገር ግን በጋራ በመሆን ቢሰራበትና ብናሳድገው ብዙ ነገሮችን እዚህ ጋር መስራት ይቻላል። እንደምታየው ቦታው ሰፊ ነው። ሌሎች ነገሮችን ጨማምረንበት ቢሰራ ለሀገር ሞራልም ነው ለወጣትም ተነሳሽነትን ይፈጥራል። እና ሙሉጌታ እባላለሁ። የስራዬ ቦታዬ የሚገኘው ቦሌ ክፍለ ከተማ ወረዳ 12 ነው። እዚሁ ቦሌ ቡልቡላ ነው። እንግዲህ እንደምታዩት የአይናለም አሳ እርባታ ይባላል። የአካባቢ አሳ ማርባት ከጀመርኩኝ እንግዲህ ወደ 6 ዓመት አካባቢ ሆነ ነው። አሁን የጀመርኩት መጀመሪያ በመስኖ ነበረ። ዝኩኒ፣ ቃሪያ፣ ድንች የተለያዩ ነገሮችን በመስኖ ስራ ላይ ተሰማርቼ በጣም የሚገርም ለውጥ በማምጣት የተሻለ ውጤታማ ስለሆንኩኝ ያንን ዝኩኒውን፣ ቃሪያውን፣ ጎመኑን በመሸጥ የተሻለ የሆነ የተጠቀምኩት ነገር ነበር። በሰዓቱ ያስኩት ገንዘብ ነበረ። እሱን በመያዝ እንግዲህ እንደምታዩት እዚህ ቦታ ላይ ይሄ ቦታ የካባ ቦታ ነበረ። ምንም አይነት አገልግሎት የማይሰጥ ቦታ ነበረ። ከዚህ በፊት እንግዲህ እንደምታውቁት የካባ ቦታዎች ሲደፈኑ በአፈር ሲዘጉ ወይም ደግሞ ህፃናቶች ወይም ትላልቅ ሰዎች ወርቀውበት ወይ ሲዋኙ ሰው ሲሞት ነበር የምናውቀው። እኔ ግን ቀጥታ ምንድነው ያደረኩት ይሄ ነገር ወደ ልማት መዞር አለበት በሚለው በግብርና ውስጥ አርጌ አሳ ማርባት ችያለሁ። አሳዎቹን እንግዲህ አምጥቼ ጀመርኩት ከአሳ ሰበታ አሳ ምርምር ነበረ። ቀጥታ ከመጀመሪያ በፊት እዛ ላይ ይሄ ቦታ ይሄው የምታየው ይሄ ድንጋይ እዚህ ውስጥ ነበረ። ማሽን በማምጣት ነው ይሄን ቦታ ጉርጉድ አርጌ ውሃ ከ200 ሜትር ላይ እዚሁ አለ ውሃ ወንዝ አለ። ከለገዳዲ የሚመጣ ወንዝ ነው። አቃቂ ይባላል። እንግዲህ ከአመት አመት ሙሉ አመቱን እየፈሰሰ ነው የሚውለው። ያንን ውሃ በመተማመን ነው ይሄን ቦታ የጀመርኩት። መጀመሪያ ቦታው ምቹ ነው። አዎ ምቹ ነው። ሙቀት አለ። አዎ አለ። ውሃ ከየት አገኛለሁ የሚለውን ቀጥታ ውሃውንም አየሁኝ። 200 ሜትር ላይ ነው የተሸለምኩት። ጂኤተር ነበረ ግብርና ሞዴል ስለሆንኩኝ ቀጥታ ያንን ጂኤተር ሸልሞኝ ነበረ። ያንን ጂኤተር በመተማመን ውሃ በሱ ቀጥታ ከ200 ሜትር ላይ እዚህ ቦታ ላይ በማምጣት እንደምታዩት ውሃውን በመያዝ ነው አሳው ማርባት የጀመርኩት። ኦኬ፣ በጣም የሚገርም ገለጻ ነው። እኔ በጣም ነው ኢንስፓየር የሚያደርገኝ። እንግዲህ እኔ መጀመሪያ ራሱ ይሄን ማሰብ ሰው እንዴት ያስባል ብዬ ሁሌ ከራሴ ጋር ሙግት ላይ ነኝ። እሷ ላይ እስቲ ተጨማሪ ብታረግልኝ እንዴት ነው ሰው የሚያስበው? አሁን አንዳንዱ ካባውን አፈር ደፍ ነው ወይ ይሸጣል መሬቱ ወይ ደግሞ ቅድም እንዳልከው ልጆች ወይ ከብቶች ይገቡበታል ውሃው ላይ። እኔም ፕራክቲካሊ አጋጥሞኛል። ከአንተ ምንድን ነው የምንማረው ከዚህ አንፃር? እኔ እንግዲህ ያው እዚሁ ተወላጅ ነኝ። የአርሶ አደር ልጅ ነኝ። ቤተሰቦቼ አርሶ አደር ነበሩ። ከቤተሰቦቼ በመውረስ ደግሞ እኔም አርሶ አደር ሆኛለሁ። ትውልድን ይተካል። እንግዲህ እንደምታየው እኛ ያው ድሮ ህፃን ሆነን ትምህርት ቤት እንሄዳለን። ከትምህርት ቤት መልስ ከፍቶች ነው የምንጠብቀው። እሑድና ቅዳሜ ደግሞ ከፍቶቹ ወንዝ ላይ እየሄድን ውሃ እናጠጣለን። አስተዳደጋችን በወንዝ ዳርቻ ላይ ነውና አሳዎችን በብዛት እዚህ አካባቢ ላይ ወንዝ ላይ እናይ ነበርና ከእንደሱ ጋር ነበር ያደኩት። ያ ነገርም በውስጥ ያለ አጋጣሚዎች ሆነው ምን ሆነው ምቹ ነገር ተፈጠረ። ይሄ ቦታው ገንዘብ አወጥተህ ላጎርጉር ብትል በጣም ብዙ ነው። ቦታውንም ላታገኘው ትችላለህና አጋጣሚ ሆኖ የተፈጠረ ክስተት ሆነ። ይሄን ነገር ነው ወደ ቢዝነስ በመቀየር ወደ ልማት በመቀየር ወደ ግብርና በመቀየር ሰዎች ወደ ማዝናናት የተቀየረው። እንደምታየው እንግዲህ ይሄው እዚህ ጋር ውሃው ከአመት አመት እየፈሰሰ ነው የሚውለው። ይሄ ነገር ለምንም ይሄ ያለ እዚህ ጋር ውሃ ያለ ለምን ይሆናል በሚለው በሞራል ተነስቼ ነው ዛሬ እንግዲህ እዚህ ደረጃ ደርሼ አሳ እያረባሁ ያለሁት። ለሌሎችም እንደ ሞዴል ሆኜ ሌሎችም እየተንቀሳቀሱበት ያሉበት ሚስ ተፈጥሯል። በዚህ ሰዓት የስራ እድልም ተፈጥሯል፣ እያየን ነው። አዲስ አበባ ውስጥ ራሱ እኔ በጣም ነው የሚገርመኝ። የመጀመሪያው ይመስለኛል የአዲስ አበባ ውስጥ የአሳ ፋርም ማለት ነው። ይሄ ትልቅ ትምህርት ቤት ኢቨንስ ከፍ ያለ ደረጃ መድረስ የሚችል ይመስለኛል። ለዚህ ይሄም በጣም እኔን ኢንስፓየር ያደርገኛል። ማመስገን እፈልጋለሁ። በጣም ትልቅ አስተማሪ ነገር ነው። ከዚህ በላይ እያደገ እንደሚሄድ ተስፋ እናደርጋለን። በሆነ አጋጣሚ ምን አረኩኝ? ለምን ሰዎች እየመጡ እዚህ ቦታ ላይ አሳ አያጠምዱም? ልጆቻቸውን ይዘው መጥተው ለምን እዚህ ቦታ አይዝናኑም? እዚሁ ደግሞ እየበሰላቸው ኩክ እየተደረገላቸው ለምን አይዝናኑም በሚለው ወደዛ ቀየርኩት። ከዛን አሁን ኑ አሳ አጥምዱ፣ ኑ ያጠመዳችሁትን አሳ ከፈለጋችሁ ወደ ቤታችሁ ሰዱ፣ ከፈለጋችሁ ደግሞ እዚሁ አጥምዳችሁ እዚሁ አብስላችሁ ተመገቡ የሚል
ቲክቶክ ላይ ሰራው በራሴ ቲክቶክ ቀጥታ ከዛን ሰዎች አይተው እንግዲህ እንደምታየው እዚህ ቦታ ላይ እየመጡ መዝናናት አለ። ከተዝናኑ በኋላ አሳው እዚሁ ይጠበስላቸዋል። ብዙ ነገሮች አሁን ግብርና አለ፣ መዝናናት አለ፣ ምግብ አለ እና ብዙ ነገሮች አሉና ይሄ ነገሮች ተፈጥረዋል። አሁን ጫጩት ሰው ቢፈልግ እንዴት ነው የሚያገኘው? ጫጩት እንደምታየው አሁን እዚህ ጋር ትናንሾች አሉ ተጣጡ ዳር ላይ በጣምዎች አሉ። ከዚህም ደግሞ ከፍ ያሉ ደግሞ ደረጃ እየጠበቁ አሉ። እንደዚህ አሁን ይሰጣሉ። ሌላው ምንድነው የታሰበው እዚህ አካባቢ ላይ ያው እንደምታየው እዚህ ጋር ሰሞኑን አስጠርጌያለሁ። ማሽን አስገብቼ እየተጠባበቁ ነው ያሉት። ማመልከቻ አስገብቻለሁ። 4 እና 5 ላሞች ባስገባ እዚህ ጋር የሚመጡ እንግዶች አሉ። ወተት እዚሁ እርጎ በጣም ይገርም ዳቦ እየተደረገ እዚሁ ለከስተመሮቼ ከአሳም ሌላ ደግሞ ተጨማሪ ነገሮችን ኦርጋኒክ ምግብ ያገኛሉ። ኦርጋኒክ እዚሁ ሳይወጣ እዚሁ ጋር አስቤያለሁ። አሁን በቅርብ ጊዜ ይሰራል ይገባሉ። እዚህ የሚተከሉ ነገሮችም ለአሳ እንደ ምግብ እንደሆኑ ታውቃለህ። ቅጠሎቹ ተከታትፎም አድቅቀን ምናምን ብንሰጣቸው የተወሰነ የመኖ ግዢውን ሊቀንስ ይችላል። ሲያድግ ሙዝ ያወጣል። ካወጣ በኋላ ተቆርጦ እየተከረተፈ ይሰጣቸዋል። ለእንደሱ እንደ ምግብነት ይጠቅማቸዋል። ወጪን ትቀንሳለህ። አሪፍ ነው። ሌላ ምን አይነት መኖ ነው የሚበሉት? መኖ እንግዲህ ከሌላ አለ፣ የተቀነባበረ መኖ አለ። ምን ስሙ ምንድን ምን የተቀላቀለ አለው። ራሱ በፋብሪካ ደረጃ ነው የሚሸጠው። 3 አይነት ነው። ደቃቅ አለ ለትናንሾቹ፣ ለመካከለኞቹ መካከለኛ አለ፣ ለትላልቆቹ ደግሞ ትላልቅ እንደ እድሜያቸው እንደዛውም ደግሞ ዋጋውም ይለያያል። የሶስቱም ማለት ነው። እሱን እኔ ያው እንደ ተጨማሪ እያመጣው ነው የምሰጠው። እኔ መጀመሪያ አልጌ እንዲሰራ አድርጌያለሁ። አሁን እንደምታየው አሁን አልጌ ሰርቷል። እንደዚህ ትናንሾች አሳዎች ወደዚህ የመጡት አሁን ምንድነው አልጌውን ሊበሉ ነው። ዳር ላይ ስለሚገኝ ዳር ላይ ስለሚያገኙ ስለሚበቅል የፀሐይ ብርሃን ስለሚያገኝ ዳሩ ላይ የአልጌ ሰርቶላቸዋል። ይሄን ለመብላት ወደዚህ ነው የሚመጡት። ዳር ላይ ነው የሚመጡት። ትናንሾቹ ሲያድጉ ከ6 ወር በኋላ እንደዚህ አሳዎች እዚህ ጋር አታያቸው፣ ወደዛ ነው ወደ ጥልቁ ይገባሉ። ወደ ምግብ ዋናው ምግብ እንትናቸው የመተንፈሻ አካላቸው እያደገ ነው የሚሄደው። ጊል የሚባል ጊሉ በጣም እያደጉ ሲሄዱ የመተንፈስ አቅማቸው ከፍተኛ እየሆነ ስለሚሄድ ጥልቅ ውስጥ ይገባሉ። ወደ ታች የ8 ሜትር ነው። የ8 ሜትር ነው። 8 ሜትር ነው። ይሄ ዳሩ 3 ሜትር አለ፣ 2 ሜትር አለ። በደረጃ ነው። አሳ በተፈጥሮ የፀሐይ ብርሃን ማግኘት ስላለበት ወደ ዳር መጥተው የፀሐይ ብርሃንን ያገኛሉ። አሁን ጥልቀቱ 8 ሜትር ነው። አጠቃላይ ይዞታው ስፋቱ ካሬው ወደ 1800 ምናምን አካባቢ 1800 ሜትር ስኩዌር ካሬ። ምን ያክል አሳ አለው? በጣም ብዙ ነው። በቁጥር አይታወቅም። እጅግ በጣም ብዙ ነው። ለምን ብትለኝ አሁን ለምሳሌ ይሄው እዚህ ጋር ያሉትን አንተ በቁጥር ታውቃቸዋለህ? እንደዚህ አታውቅም። እንደው ትልልቆቹን ካልሆነ በቀር እንደዚህንም አታውቅም፣ እንደዛንም አታውቅም። መጀመሪያ የገቡትን ነው እንጂ መጀመሪያ ስንት ነው የገቡት? 1500። አሁንም በጣም እዚሁ ተፈልፍለዋል ማለት ነው። አሁን ተፈልፍሎ እያያል ይሄው ራሱን ተክቷው አንድ አሳ እስከ 1000 እንቁላል ነው የሚተረው። ስለዚህ ይሄ ነው ይሄን ያክል ነው ለማለት አንችልም። የኔ ስለሚተን በትነት ነው። አንደኛ ይተናል፣ ሁለተኛ ይሰርጋል። ስለዚህ እኔ የውሃውን ላፍሶ ምናምን የሚባል ነገር ትሞላለህ። ተፈጥሮ ራሱን ምንም አይሆን። የሚገርም ነው። እኔ ከገንዘቡ በላይ ሰዎች መጥተው ሲዝናኑ ሀገራቸው ላይ ነፃነት ሲኖራቸው እጅግ በጣም ደስ ይላል። እና ህፃናቶች ደግሞ ታዳጊዎች ናቸው። ይሄ ሀብት የኔ አይደለም የሀገር ነው፣ የኢትዮጵያኖች ነው። እና እንደዛን ነገሮችን እያሰፋን ከሄድን እንደ ሀገር ነው እንጂ እኔ ማስበው እንደ ግል አለ ማስበው። ሰዎች መጥተው እኔ አሁን ይሄን ነገር ሰራሁት፣ ሰዎች መጥተው ካልተጠቀሙ ብሰራው እኔ ምንም እንትን አይኖርም። ሰዎች መጥተው ሲጠቀሙ፣ ሰዎች ሲደሰቱ አንተም ታድጋለህ። ሰዎችም ደግሞ ማግኘት ያለባቸውን አገልግሎት ሲያገኙ እጅግ በጣም ደስ ይላልና እርካታ ነው። እኔ አሁን ወደፊት እንግዲህ የቱሪዝም መዳረሻ ነው። ፈረንጆች እየመጡ ነው። ከቱርክ ይመጣሉ፣ ከአረብ ይመጣሉ። ቅድም አይቻሉ ቻይናዎች ብዙ ናቸው ይመጣሉ። ስለዚህ ምንድነው የሚሆነው? ያው የቱሪዝም መዳረሻ እንደዛ አይነት ቦታዎች አሁን ይሄ ተፈጥሮ ነው የሚመስለው። ያየው ነው ይሄ ራሱ እንደ ካባው ድንጋዩ ይሄ የራሱ የሆነ ውበት አለው። በጣም ከውሃው ጋር ደግሞ ሌላ ይሄንን በቃ ወደ ቢዝነስ ቀይረ እዚህ ቦታ ላይ መጥተው የሚጎበኙ አካላቶችን የሆነ ተጨማሪ የሆኑ ነገሮች ጨማምረበት
የሚጨመሩ ነገሮችን ጨማምረን በደንብ ለነጮቹም ከውጪ ለሚመጡትም በቅርብ ስለሆነ እዚሁ አዲስ አበባ ላይ ስለሆነ በጣም ይቻላል። ምንም አይቻል ነገር የለም። ቅድም ብያለሁ። ይሄ ሀገር ሀብት ነው። የሚፈልጉትን ነገሮች መጥተው እዚህ ቦታ ላይ በቅርበት የሚያገኙበት ሚስት ተፈጥሯል። ይሄ ነገር ግን በጋራ በመሆን ቢሰራበትና ብናሳድገው ብዙ ነገሮችን እዚህ ጋር መስራት ይቻላል። እንደምታየው ቦታው ሰፊ ነው። ሌሎች ነገሮችን ጨማምረንበት ቢሰራ ለሀገር ሞራልም ነው፣ ለወጣትም ተነሳሽነትን ይፈጥራል። ወንዞቻችን ዝም ብሎ እየፈሰሱ አይውሉ። አፈሩ ዝም ብሎ ከአመት አመት ፀሐይ እየበሉ ስራዎች በደንብ ተደርጎ አሁን ቢገደቡ ልክ እንደኔ አሁን ሰፋፊ ነገር ሰፋ አድርገን እናስብ።